ሱብሓነላህ። ታዲያ እኛም ሁላችን ዙርዮቻችንም አህለል ቁርአን ያርገን። ዛሬ ቆሸናል፣ በቁርአን ከሚታጠቡት ያርገን። ዛሬ ልባችን ቆሸዋል። አላህ በቁርአኑ ምንታጠብ ምንታከም፣ ጅስማችን ታመመ፣ ቀልባችን ታመመ፣ አይምሯችን ታመመ፣ ግራ ተጋብተናል። አላህ መስመር ላይ ያስገባን። አሚን ያ ረብል ዓለሚን ያ አርሐመር ራሒሚን። ወላህ ሱብሓነላህ። ስነ ምግባር ነው ታፒካችን። እንዲሁም ደግሞ እርሊ ሜሪ ሳንዘጋጅ ወደ ትዳር ምንገባበት ምንም ነገር መኪና እንኳን መንዳት አንችልም ያለ መንጃ ፈቃድ። ሱብሓነላህ። ዛሬ የዲናችን 50% የሆነውን ትዳር ኒካሃን ያለ ምንም ቅድመ ዝግጅት እድሜ አለፈ፣ እገሌ ሊያመልጠኝ ነው፣ ነገሌ አግብቷል በሚል ሊላሂ ተዓላ ሳይሆን መስፈርት እኔ ተስተካክያለሁ ወይ፣ ሚስትነት ራሴን አብቅቻለሁ ወይ፣ ለእናትነት ራሴን ሰርቻለሁ ወይ፣ እንደው የሚያስፈልገኝን እንደዚህ ዝግጁ ነኝ ወይ፣ እኔ ለአባትነት ለባልነት ሳትል ወንድነቴ ላይ ሰርቻለሁ ወይ፣ ሴትነቴ ላይ ሳንል ዘለን ዲኑ ምን ይለኛል፣ ምንድነው የሱ ሐቅ፣ ምንድነው የሱ ሐቅ፣ ምንድነው የልጆች ሐቅ፣ ምንድነው ሶሻል ላይ ማንን አስገባለሁ፣ ማንን ነው ማማክረው። ሱብሃንአላህ። ጥልቅ ጥናት ስተዲ ያስፈልገናል፣ ግንዛቤ ያስፈልገናል ማለት ነው። ራሴ ዝግጁ ነኝ ወይ፣ እኔ ውስጥ ሰርቻለሁ፣ እኔ ተሰርቻለሁ ወይ፣ ተስተካክያለሁ ወይ፣ የተሰበረ ማንነቴን ይዤ ከገባሁኝ ይሄው የራሴን ህይወት አጥፍቼ ሌላውን ህይወት ላጠፋ ነው፣ ሌላ ሰው ልጎዳ ነው፣ ልጆች ልበትን ነው፣ ትውልድ ላጠፋ ነው፣ አላህ ዘንድ ልጠየቅ ነው። የአላህ አርሽ አላህ ይጠብቀኝ። ሊንቀጠቀጥ ነው። ምክንያቱም እኔ ዘልዬ እንደገባሁት ዘልዬ ጠላቅ ብዬ ልወጣ ነው ማለት ነው። በቃ ገብቻለሁ፣ ከመቼው ኒካህ ከመቼው ፍቺ ሊሆን ነው የኔ ታሪክ ብለን ማሰብ መቻል አለብን ማለት ነው። እና ይሄ ሁሉ ታዲያ ስነ ምግባር ይጠይቃል። ስነ ምግባር አይመጣም እኛ ላይ ከሰራን፣ እኛነታችን ላይ ከሰራን፣ ጅሁድ እያደረግን ከሆነ ራሳችን ላይ የሰራን አስተሳሰባችን፣ ልባችን፣ የመጣንበት ታሪክ፣ ያደግንበት አለ፣ ከልጅነት እኛ ውስጥ ያለ ቁስል አለ፣ መታከም ያለበት መመለስ ያለበት ጥያቄ አለ፣ ከኛ ውስጥ ወጥቶ መጣል ያለበት ነገር አለ። ሱብሃንአላህ። እነዚህ ነገሮች ላይ ሁሉ ሳልሰራ ዘልያ እኔን ደርሷል፣ በቃ የሚያስፈልገው እኔ ትልቅ ነኝ፣ እንትን ረዝም ያለው አጥር ያለው ወፍር ያለው ቀጠኝ ያለው አሁን ሬዲ ነኝ፣ እኔ ስማርት ነኝ፣ እኔ ጎበዝ ሴት ነኝ፣ እኔ ጎበዝ ወንድ ነኝ፣ አይ ቲንክ እኔ ሳሊህ ነኝ፣ እሱም ሳሊህ ነው፣ ማሻአላህ ታሲት ብለን እንገባለን ማለት ነው። ግን ስንገባ የሚፈጠረው ታሪክ ሌላ ነው። አንድ ቀን እንኳን ሊትራሊ ምናልባት ሀኒሙን ላይ ራሱ ልንጋደል እንችላለን፣ ልንከራከር እንትን ልንል እንችላለን ማለት ነው። እና ለምን ይሄን አላህን ፈርተን ምንድን ነው የሚያስፈልገን? ለምሳሌ ቢዝነስ፣ አሁን እኛ ስለ ትዳር ያለን ቅድመ ዝግጅት በናይና ቢዝነስ ላይ በጣም ነው የምንጠይቀው። ቆይ ገሌ ቢዝነስ አላት፣ እውቀት ያላትን ፈን። አሁን ለምሳሌ የሆነ ልብስ መሸጣ ልከፍት ነው ሱቅ ልበላችሁ፣ ሄጄ ዘጋ ዘይት መሸጣውን አይደለም ማናገረውን፣ ልብስ ምትሸጠዋን ሄጄ እንደዛ ነው እውቀት ማገኘው። ትዳር ላይ ሲሆን ስኬታማ የሆኑትን ፈልጌ ቁጭ ብዬ ተምሬያለሁ፣ ጠይቄያለሁ። እናት የሆኑት ስኬታማ እናት የሆኑት ሄጄ ቁጭ ብዬ እነሱ ጋር ተምሬያለሁ ነው። እኔ ኦልሬዲ ያውቃለሁ፣ አያስፈልገኝም። አም ግድ እኔ በቃ እኔ ዝግጁ ነኝ ብዬ እኮ ነው ዘልዬ የምገባው። ግን ዱንያው ላይ ይሄ ቀስ ነው እንደው ብከስር እንኳን የሚያዋጣኝ 50% ዲኔ ያልሆነው ነገር ላይ ግን ሄጄ ሀያቴን አገር ሁሉ ልሰደድ እችላለሁ ይህን ለማሳካት። ለትዳር ላይ ሲሆን ቁጭ ብዬ አንድ መጽሐፍ ማነበበት፣ አንድ ደርስ ምሰማበት፣ ኖት መጽፈበት የለኝም። ይህ ምርጥ የተባለ ሼክ ስለ ትዳር የሚያስተምር ፈትፍቶ የሚያጎርሰኝ ምታጎርሰኝ ደርስ አልሰማም፣ ስልጠና አልወስድም፣ ጥያቄ የለኝም። በቃ እኔ ዝግጅ ከለመን ከአስተዳደጌ ከመንደር ምናምን ከሰው የሰማሁት አለ በቂ ነው በቃ። ግን የሚያሳዝነው ትዳር ከምንም በላይ ዝግጅት የሚያስፈልገው ነገር ነው፣ ከምንም ነገር በላይ። ለምን አላህ 50% ዲን ያርጎታል፣ 50% የኢማኔ ፓርት አርጎታል። ታዲያ እንዴት ልሆን ነው ማለት ነው? እና ሰው ስለዚህ ራሳችንን ሳናዘጋጅ አህላቃችን ላይ ሳንሰራ እንዳልኳችሁ ሁሉ ነገራችን አስተሳሰባችን መታሰር አለበት። ትዳር አትሊስት 5 ነገሮችን ሚኒመም ማለት ነው በትንሹ 5 ነገሮችን ይጠይቃል። የመጀመሪያው ከአላህ ጋር ያለን ግንኙነት መንፈሳዊ ህይወታችን ነው። ከመንፈሳዊ ህይወታችን እኔ አላህ ላይ የአላህን ትእዛዝ መረጋገጥ ከሆነ ልጄን ባሌን በቃ ንቄ ነው መገላቸው፣ አቃጥዬ ነው መገላቸው። አላህን ማልፈራ ከሆነ ጨው አጣሁ፣ ዘይት የለም፣ እንትን ተወደደ፣ እገሌን ደወልክ እንትን እያልኩ አሳሩን ነው ማበላ። አላህን አልፈራማ። ልጆቼን ደግሞ እናንተ ሰነፍ፣ ይሄን በተንክ፣ ይሄን ደፋ፣ ይሄን አላነሳ እያልኩ ነው ማለው። አንደኛ የመጀመሪያው ስፒሪቹዋል ነው። እዚህ ላይ መስራት አለብኝ። ከአላህ ጋር ያለኝ ግንኙነት ያማረ መሆን አለበት። ነምበር 1 ይሄ ላይ መስራት አለብኝ። ሁለተኛ ኢንተሌክቹዋሊ አስተሳሰብ ላይ መስራት አለብኝ። ይሄ ከመንደር የሰበሰብኩት ወንድ እንዲህ ናቸው ሴት እንዲህ ናቸው ቁራ ቆምቦ ሰብስቤ ከመጣው አለቀለት ትዳሩ። ትዳር 2 ያደጉ አቅል የሚጠቀሙ ማዕከል ነው። ትልቅ ምን ልበላችሁ ሀገር ነው ትዳር።
በሁለት ህፃናት የሚቋቋም አይደለም። ማሰብ በሚችሉ ማውረድ ማውጣት በሚችሉ አላህን በሚፈሩ ሁለት ግሮውን አፕስ አደልቶች ወይንም ደግሞ ለአቅመ አዳም ያደጉ ማይንዳቸውም ያደገ ቀልባቸውንም ላይ እየሰሩ ያሉ የሁለት ምን እንበል ይሄ ለአቅመ አዳም ወይንም ደግሞ በዲን አልእስላም እንደምንለው ለዛ የደረሱ ባሊግ የደረሱ ናቸው ማለት ነው። በሰውነት አይደለም እላችሁ ሀይድ ስላየች አይደለም። ሀይድ ማየት ሌላ ነገር፣ መብሰል ሌላ ነገር፣ አቅል መጠቀም ሌላ ነገር። ስለዚህ መጀመሪያው መንፈሳዊ ህይወቱ ላይ የሚሰራ መሆን አለበት። እዛ ላይ ኢንቨስት ያደረገ መሆን አለበት። ሁለተኛ ምክንያቱም ይሄ ካልሆነ የራሱን ፈትዋ ነው የሚያመጣባችሁ። የራሷን ፈትዋ ነው የምታመጣባችሁ። ከመንደር የተማረችውን አላህን አትፈራም፣ አላህን አይፈራም። ስለዚህ ቤት ይፈርሳል። ፈርስት ሪኳየርመንት አላህን መፍራት አለባቸው። መንፈሳዊ ህይወታቸው ላይ በዲናቸው የማይቀልዱ ሁለቱም መሆን አለባቸው፣ ባል ሚስትም ማለት ነው። ሁለተኛው ሪኳየርመንት አስተሳሰባ አቅላቸውን የሚጠቀሙ አቅል ላይ እውቀት ላይ ኢንቨስት ያደረጉ መሆን አለባቸው። ተፈኩር ተደቡር የሚያገኝ የመጣላቸውን ወሬ ሁሉ የመንደር የምትቀበል ከሆነች አለቀለት ቤቱ፣ ትውልዱ አለቀለት፣ ህፃናቶች አለቀላቸው ማለት ነው። ይሲ ሶስተኛው ሱብሃንአላህ ከሶሻል ጋር እንዴት ነው የሚኖረው? ከሶሻል ጋር ምን መቀበል አለብን? ሶሻል ላይ ያለው ነገር ምንድን ነው ብለን እዚህም የሶሻልም እውቀታቸው ግንዛቤ ያላቸው አሁን ዛሬ ስንት ነው በሶሻል እገሌ መታ ቱስ ብላ ባልሽ እኮ እንዲህ ነው፣ በራ አይከፍትልሽም፣ ባልሽ እንዲህ ነው እንዴ ለእኔ አይዳይም እያለች ቱልቱላ መጥታ ትዳሯን ታፈርሳለች። የሶሻል እውቀት ቢኖር አያገባሽም በእኔ ትዳር ላይ። እሱም እንደዛ መጥቶ ቤቱን ሊያፈርሱበት ያንተ ሚስት እንዴት ናት እንዴ አንተ ዛ ታስፈቅድ ትወጣለች ምናምን ሲሉት ሶሻልን እንዴት መያዝ እንዳለበት እውቀት አላት። ሶስተኛው ሪኳርመንት ነው። ምክንያቱም ሰው መሀል ነው የምንኖረው። እንዴት አድርገን ነው የሚለው የእኛ ትዳር ሌላ፣ የሰው አኗኗር የሚለው ሶሻል ግንዛቤያችንም የተሰራ መሆን አለበት። ካልሆነ ትዳራችን አመድ ነው የሚሆነው ማለት ነው። አራተኛው ሱብሓነሁ ወተዓላ አኽላቃችን ላይ ማንነታችን ላይ እየሰራን ኦልሶ መሆን አለብን። እና አምስተኛው እኛ ብቸኛ የምናየው ፊዚካል ነው። ፊዚካልም ደግሞ ዝግጁ መሆን መቻል አለብን። እኛ ፊዚካሊም ዲቨሎፕ ያደረገን ሬዲ የሆንን ለእናትነት ለሚስትነት ሬዲ የሆንን መሆን አለበት ማለት ነው። እና እኛ አብዛኛው ጊዜ ከነዚህ ምናልባት ሙስሊም መሆናችንና አልሐምዱሊላህ ፊዚካሊ በቃ ማደጋችን ነው የምናየው። ሶሻል ላይ የሚያስፈልገን ስኪል ኢንቴሌክቹዋሊ አስተሳሰብ ላይ መንፈሳዊ ላይ ምን ያህል በዲናችን በኢማናችን ጠንካራ መሆን እንዳለብን